ጤና ይስጥልን። በዚህ ዜናችን መንግስት 1.5 ትሪሊዮን ብር ከታክስ ለመሰብሰብ ስለማቀዱ፣ በኩዌት አዲስ ህግ የቤት ሰራተኛ ሆነው እንዲሰሩ የተፈቀደላቸው ሀገራት እነማን ናቸው፣ የኢትዮጵያ ዕጣ ፈንታ ምን ሆነ፣ ነዳጅ ተሽከርካሪ የግል መገልገያ ሰሌዳ ዋጋ 56 ሺህ ብር ስለመጠየቁ፣ ትራምፕ የዋጋ ግሽበቱን ወድጀዋለሁ ማለታቸውን ተከትሎ ትችቶች ስለመበረታታቸውና ሌሎችንም እነግራቸዋለሁ። ማይ ፖስት ነው። አብራችሁን ቆዩ። መንግስት ሐምሌ 1 2018 ዓ.ም በሚጀመረው በጀት ዓመት ከታክስ ገቢ ወደ 1.5 ትሪሊዮን ብር ለመሰብሰብ ማቀዱ ታወቀ። በበጀት ዓመቱ መንግስት ለጠቅላላ ገቢ የውጭ ብድርን ጨምሮ ከ2 ትሪሊዮን ብር በላይ ለመሰብሰብ እንዳቀደ ዛሬ ወደ ቋሚ ኮሚቴ ይመራል ተብሎ የሚጠበቀው የፌዴራል መንግስት የ2019 የገቢ በጀት ረቂቅ ሰነድ ያሳያል። በ2019 በጀት ዓመት የፌዴራል መንግስት ጠቅላላ ገቢ የውጭ እርዳታን ጨምሮ 1.8 ትሪሊዮን ብር እንደሚሆን ተገምቷል የሚለው ሰነዱ፣ ይህም በ2018 በጀት ዓመት ይሰበሰባል ተብሎ ከተገመተው ጠቅላላ ገቢ አንጻር የ17.4 በመቶ እድገት ያለው እንደሆነ ተዘርዝሯል። ከዚህ ውስጥ 1.5 ትሪሊዮን ብር ወይም 82 በመቶ ከታክስ ገቢ እንደሚሆን ተረድቷል። አጠቃላይ የፌዴራል መንግስት የ2019 ጠቅላላ ወጪ በጀት ብር 2.3 ትሪሊዮን ሲሆን ይህም በ2018 በጀት ዓመት ከጸደቀው የወጪ በጀት አንጻር የብር 411.5 ቢሊዮን ብር ጭማሪ ወይም የ21.3 በመቶ እድገት አለው ተብሏል። 2019 በጀት ዓመት የፌዴራል መንግስት ወጪ ቅድም በተመለከተ ደግሞ ለመደበኛ ወጪ 1.2 ትሪሊዮን ብር፣ ለካፒታል ወጪ 568 ቢሊዮን ብር ተመድቧል። የካፒታል ወጪ በጀቱ ከመደበኛ በጀቱ በግማሽ ያንሳል። ከቀረበው ጠቅላላ የፌዴራል መንግስት የወጪ በጀት ውስጥ 52.9 በመቶ የሚሆነው ከፍተኛው ድርሻ ለመደበኛ በጀት የተመደበ ነው። አዲሱ ሰሌዳ በአዲስ አበባ ከተማ መሰጠት ጀመረ። ኢቲኤች በሚል ዓለም አቀፋዊ ኮድ የያዘው አዲሱ ሰሌዳ በአዲስ አበባ ሰሌዳ ለመውሰድ ተመዝግበው እየተጠባበቁ ባሉ አዲስ ተሽከርካሪዎች ላይ ከሰኔ 4 ጀምሮ ተግባራዊ መደረግ መጀመሩን የአዲስ አበባ ከተማ አስተዳደር የአሽከርካሪና ተሽከርካሪ ቁጥጥር ባለስልጣን አስታውቋል። የባለስልጣኑ ዋና ስራ አስኪያጅ አቶ ዘገየ በላይነህ አዲሱ ሰሌዳ ሀገራዊ ይዘት ያለው ፎርጂድ የማይሰራ የሀብት ብክነትን የሚቀንስ ለህግ ማስከበር የሚመች ስርቆትንና ህገወጥ ዝውውርን ለመከላከል የሚረዳ መሆኑን መናገራቸው ተሰምቷል። የመጀመሪያው ሰሌዳ ባለስልጣኑ ካሉት 11 ቅርንጫፎች ጽህፈት ቤቶች ውስጥ አንዱ በሆነው በየካ ቅርንጫፍ ጽህፈት ቤት መሰጠቱ ተገልጿል። በብዙሃን ትራንስፖርትና የግል ተሽከርካሪዎች የሰሌዳ ዋጋ ላይ ልዩነት እንደሚኖረው በትራንስፖርት ሎጂስቲክስ ሚኒስቴር የትራንስፖርት አገልግሎት ዘርፍ ቁጥጥር አማካሪ አቶ ሀሰፋ አዲስ ተናግረዋል። አዲሱ ሰሌዳ ተሽከርካሪው እስኪወገድ ድረስ የሚያገለግል መሆኑ የገለጸው ባለስልጣኑ ከ800 ሺህ በላይ ተሽከርካሪዎች መኖራቸውን ሰሌዳው ተወስዶ መቼ ይጠናቀቃል የሚለው በመስሪያ ቤቱ የሚወሰን መሆኑ ተገልጿል። የአዲስ አበባ ከተማ አስተዳደር አዲሱ የጥንድ ሰሌዳ መሸጫ ዋጋ ዝርዝር መረጃን ደግሞ ልንገራችሁ። በአዲሱ ተሽከርካሪ ሰሌዳ መሸጫ ዋጋ መሰረት የከተማና የሀገር አቋራጭ አውቶቡስ የነዳጅ ጥንድ ሰሌዳ ዋጋ 9400 ብር፣ የኤሌክትሪክ ወይም የተፈጥሮ ጋዝ ሰሌዳ ዋጋ 7100 ብር፣ የህዝብ ታክሲ ትራንስፖርት የነዳጅ ዋጋ 11700 ብር፣ የኤሌክትሪክ ወይም የተፈጥሮ ጋዝ ጥንድ ሰሌዳ ዋጋ 9400 ብር፣ የአካል ጉዳተኞች የነዳጅ ጥንድ ሰሌዳ ዋጋ 9400 ብር፣ የኤሌክትሪክ ወይም የተፈጥሮ ጋዝ ጥንድ ሰሌዳ ዋጋ 7100 ብር፣ የግል መገልገያ የነዳጅ ጥንድ ሰሌዳ ዋጋ 56000 ብር፣ የኤሌክትሪክ ወይም የተፈጥሮ ጋዝ ጥንድ ሰሌዳ ዋጋ 44500 ብር፣ የንግድ የነዳጅ ጥንድ ሰሌዳ ዋጋ 56000 ብር፣ የኤሌክትሪክ ወይም የተፈጥሮ ጋዝ ጥንድ ሰሌዳ ዋጋ 44500 ብር፣ የመንግስት የነዳጅ ጥንድ ሰሌዳ ዋጋ 9400፣ የኤሌክትሪክ ወይም የተፈጥሮ ጋዝ ጥንድ ሰሌዳ ዋጋ 7100፣ ድንበር ተሻጋሪ ጭነት ትራንስፖርት የነዳጅ ጥንድ ሰሌዳ ዋጋ 28500፣ የኤሌክትሪክ ወይም የተፈጥሮ ጋዝ ጥንድ ሰሌዳ ዋጋ 15200፣ ዓለም አቀፍና አህጉር አቀፍ ድርጅቶች የጥንድ ሰሌዳ ዋጋ 56000 ብር፣ የኤሌክትሪክ ወይም የተፈጥሮ ጋዝ ጥንድ ሰሌዳ ዋጋ 44500 ብር፣ ዲፕሎማቶች የነዳጅ ጥንድ ሰሌዳ ዋጋ 56000 ብር፣ የኤሌክትሪክ ወይም የተፈጥሮ ጋዝ ጥንድ ሰሌዳ ዋጋ 44500፣ የእርዳታ ድርጅት የነዳጅ ጥንድ ሰሌዳ ዋጋ 56000፣ የኤሌክትሪክ ወይም የተፈጥሮ ጋዝ ጥንድ ሰሌዳ ዋጋ 44500፣ ልዩ ተንቀሳቃሽ የነዳጅ ጥንድ ሰሌዳ ዋጋ 56000 ብር፣ የኤሌክትሪክ ወይም የተፈጥሮ ጋዝ ጥንድ ሰሌዳ ዋጋ 44500፣ የግል 3 እግር ባጃጅ የነዳጅ ጥንድ ሰሌዳ ዋጋ 9400፣ የኤሌክትሪክ ወይም የተፈጥሮ ጋዝ ጥንድ ሰሌዳ ዋጋ 7100 ብር፣ የግል ወይም ሞተር ሳይክል የነዳጅ ጥንድ ሰሌዳ ዋጋ 4700፣ የኤሌክትሪክ ወይም የተፈጥሮ ጋዝ ጥንድ ሰሌዳ ዋጋ 3550 ብር ነው ተብሏል። አዲሱ ሰሌዳ የኢትዮጵያ መለያ የሆነውን ኢቲኤች የተባለ ዓለም አቀፋዊ ኮድ የያዘ ነው።
የኩዌት መንግስት የቤት ውስጥ ሰራተኞችን መቅጠር የሚቻልባቸውን ሀገራት ቁጥር ወደ 10 ብቻ ገድቧል። የኩዌት የሀገር ውስጥ ጉዳይ ሚኒስትር የቤት ውስጥ ሰራተኞች ቅጥርን የሚቆጣጠር አዲስ መመሪያ ማውጣቱን የገልፍ ኒውስ ዘገባ ያሳያል። ሚኒስትሩ ባወጣው አዲስ የስራ መመሪያ መሰረት ከዚህ ቀደም ይፈቀድላቸው ከነበሩት ሀገራት መካከል በ27ቱ ላይ እገዳ የጣለ ሲሆን ፍቃድ የተሰጣቸው ሀገራት ቁጥር ደግሞ ወደ 10 ዝቅ ተደርጓል። አዲሱ መመሪያ የቤት ውስጥ ሰራተኞችን ማስገባት ይቻላል ብሎ ከፈቀደላቸው 10 ሀገራት መካከል ኢትዮጵያና ኤርትራ የሚገኙበት ሲሆን ደቡብ አፍሪካ፣ ቤኒን፣ ፊሊፒንስ፣ ስሪላንካ፣ ህንድ፣ ቪየትናም፣ ኔፓል እና ሴኔጋል የተፈቀደላቸው ቀሪዎቹ ሀገራት ናቸው። ሙሉ ለሙሉና በከፊል እገዳ ከተጣለባቸው 27 ሀገራት መካከል እንደ ኬንያ፣ ኡጋንዳ፣ ናይጄሪያ፣ ጅቡቲ፣ ካሜሮን እና ማዳጋስካር የመሳሰሉ የአፍሪካና የእስያ ሀገራት ይገኙበታል። አንዳንድ ሀገራት የተጣለው እገዳ ሴት ሰራተኞችን ብቻ የሚመለከት ሲሆን ወንዶችን መቅጠር ግን እንደሚቻል ተጠቅሷል። ሆኖም የአዲስ መመሪያ የሀገሪቱ የውጭ ጉዳይ ሚኒስትር፣ የጤና ሚኒስቴርና የሰው ኃይል ባለስልጣን በጋራ ባቀረቡት የውሳኔ ሀሳብ መሰረት የቤት ውስጥ ሰራተኞች ዘርፉ ላይ ያለውን ቁጥጥር ይበልጥ ለማጥበቅ የወጣ መሆኑ ተገልጿል ነው ያለው። በአሜሪካ ከፍተኛ ዋጋ ጭማሪ እየታየ ባለበት በዚህ ወቅት ትራምፕ የዋጋ ግሽበቱን ወድጀዋለሁ አሉ። የአሜሪካ ዋጋ ጭማሪ ባለፉት 3 ዓመታት ታይቶ በማይታወቅ ፍጥነት በናረበት ወቅት ፕሬዚዳንት ዶናልድ ትራምፕ የዋጋ ግሽበቱን ወደዋለሁ ብለዋል። የአሜሪካ መንግስት ይፋዊ መረጃዎች እንደሚያሳዩት በግንቦት ወር 4.2 በመቶ የዋጋ ጭማሪ ታይቷል። በሚያዝያ ወር የኢራን ጦርነት መቀስቀስን ተከትሎ የነዳጅ ዋጋ ላይ ለውጥ በመታየቱ የዋጋ ጭማሪው 3.8 በመቶ ከፍ ብሏል። ትራምፕ በዋይት ሀውስ ለጋዜጠኞች ወደዋለሁ፣ ቁጥሮች በጣም አሪፍ ነበሩ፣ ለምን እንደምወደው ታውቃላችሁ? የዋጋ ግሽበት ወዳለሁ ሲሉ ተናግረዋል። ነገር ግን ከኢራን ጋር የተጀመረው ጦርነት ሲቆም ዋጋው በፍጥነት እንደሚቀንስ ቃል ገብተዋል። የአሜሪካ ጦር በኢራን የሚገኙ የተለያዩ ቦታዎች ላይ ድብደባ መፈጸሙ ቀጥሏል። ረቡዕ ዕለት በዋጋ ግሽበቱ ላይ አስተያየት የሰጡት ዶናልድ ትራምፕ የአሜሪካ መከላከያ ኃይል በሚሊዮን በርሜሎች የሚቆጠር የኢራን ነዳጅ ዘይት ለመውሰድ በምሽት ዘመቻ ማካሄዱን ተናግረዋል። ይህ ዋጋ በተወሰነ መልኩ እንዲቀንስ አስተዋጽኦ ማድረጉን አብራርተዋል። ይህ ግጭት ሲያቆም የነዳጅ ዋጋ ከዚህ ቀደም ወደ ነበረበት ሲቀንስ ታይታላችሁ ሲሉ በዋይት ሀውስ ለተሰበሰቡ ጋዜጣዎች ተናግረዋል ይላል የቢቢሲ ዘገባ። የብሬንት ድፍድፍ ነዳጅ ዘይት አሁንም ከኢራን ጦርነት በፊት ከነበረበት ጋር ሲነጻጸር በከፍተኛ ዋጋ አሻቅቦ ይገኛል። አሜሪካ በኢራን ላይ አዳሯን ከባድ ጥቃት ማድረሷን አስታውቃለች። ዋሽንግተን በቶማሃውክ ሚሳኤል ጭምር እስከ ቴህራን አቅራቢያ ጥቃት ማድረሷን በፕሬዝዳንቷ በኩል ገልጻለች። ኢራንን በምላሹ በመካከለኛው ምስራቅ የሚገኙ የአሜሪካን ይዞታዎች መታለች። የኢራን አብዮታዊ ዘብ ኃይል አሜሪካ ጥቃት ማድረሷን ተከትሎ አጸፋዊ ምላሽ ሰጥቻለሁ፣ በሆርሙዝ ሰርጥ 2 መርከቦችን መትቻለሁ ብሏል። የአሜሪካው ማዕከላዊ እዝ ሴንትኮም ራስን የመከላከል ጥቃቱን መጀመሩን ከማሳወቁ ባሻገር ኢራን ተከታታይነት ያለው ትንኮሳ እያደረሰችብኝ እስከሆነ ድረስ እርምጃ ወስዳለሁ ብሏል። በገሽም ባንዳርና አባስ አናርኪስ አካባቢዎች ከፍተኛ ፍንዳቶች እንደነበሩም የኢራን ሚዲያዎች ዘግበዋል። በሆርሙዝ ሰርጥ የሚያልፍ የትኛውም አይነት መርከብ አይኖርም ያለችው ኢራን ሰርጡ ሙሉ በሙሉ ተዘግቷል በሚል በሚዲያዎች በኩል መረጃን እያወጣች ነው። የአሜሪካ የቀጠናው እዝ ግን የንግድ መርከቦች አሁንም በሆርሙዝ እያለፉ ነው ሲል መግለጫ ሰጥቷል። ፕሬዚዳንት ትራምፕ 49 ቶምሃውክ ሚሳኤሎችን አሜሪካ እንደተጠቀመች አስታውቀዋል። የተወሰኑ ሚሳኤሎች እስከ ቴህራን 40 ኪሎ ሜትር ርቀት ጥቃት ማድረሳቸውን እወቁልን ብለዋል። የአሜሪካ ጀቶች በኢራን የአየር ክልል ሲንቀሳቀሱ ነበር። የራዳር ስርዓቶችን፣ የአየር መከላከያ ስርዓቶችና ወታደራዊ መገበያዎችን ኢላማ አድርገናል ብለዋል። በሌላ በኩል ትራምፕ የኢራን ፖለቲከኞች ጥቃቱ ይቁም ብለው ደውለውልኛል ብለዋል። ትራምፕ ይህንን ቢሉም ኢራን ፈጽሞ አላደረኩትም የሚል ውድቅ አድርገዋለች። አይአርጂሲ እንዳስታወቀው የኤሮስፔስ እና ባህር ኃይሉ 2 ዙር ተጨማሪ ጥቃት ማዕበል በአሜሪካ የመካከለኛ ምስራቅ ኃይሎች ላይ አድርሰዋል። በ18 ኢላማዎች የአሜሪካን ኃይሎችን በሚያስተናግዱ የጦር ሰፈሮች ጥቃት ኢራን ማድረሷ ተወስቷል። አሜሪካ የዛሬውን ዘመቻ ማጠናቀቋንም አሳውቃለች። አሜሪካ በባህረ ሰላጤው የነዳጅ መርከብ መምታቷን ካስታወቀች በኋላ 3 የህንድ መርከቦች ጠፍተዋል። የአሜሪካ ጦር ከኢራን ነዳጅ ለማጓጓዝ ሙከራ በማድረግ የአሜሪካን እገዳ ጥሷል የተባለ የነዳጅ መርከብን በባህረ ሰላጤዋ ኦማን አወድማለች። የአሜሪካ ማዕከላዊ እዝ በኤክስ ገጹ ባሰፈረው ጽሑፍ መርከበኞቹ ከአሜሪካ የተሰጣቸውን አቅጣጫ በተደጋጋሚ ማክበር ባለመቻላቸው የጦር አውሮፕላኑ የፓላውን ሰንደቅ ዓላማ በምታውለበልበት ሴት ቦሎ መርከብ በሞተሯ ክፍል ላይ ጥቃት መፈጸም መውደቡን ገልጿል። በኦማን ባህር ዳርቻ ሴት ቤሎ ላይ ጥቃት ከተፈጸመ በኋላ የህንድ መንግስት 3 መርከቦች እንደጠፉና 21 ህንዳውያን የመርከበኞች ቡድን መታደግ መቻሉን ገልጸዋል። በቀጠናው የንግድ መርከቦችና የሲቪል መሰረተ ልማቶች ላይ የተፈጸመው ጥቃት ሊቆም ይገባል ብለዋል። ቴህራን የሆርሙዝ ወሽመጥን ከዘጋች በኋላ የአሜሪካ ጦር የኢራንን ወደብ አገልግሎት እንዳይሰጥ አግዷል። ወሽመጡ 20 በመቶ የሚሆን የዓለም ነዳጅና ጋዝ የሚጓጓዝበት መስመር ነው። የአሜሪካ ጦር እገዳ ከጣለ አንስቶ 8 መርከቦች የወደሙ ሲሆን ሌሎች 134 መርከቦች ደግሞ አቅጣጫ እንዲለውጡ መደረጉን ማዕከላዊ ይዞ አስታውቋል። ዜናዎቻችን አበቁ። ላይክ፣ ሰብስክራይብ እና ሼር እንዳይረሳ። መልካም ጊዜ